ሰላም እንዴት ናችሁ? ፍቅር ነኝ። በዛሬው ፕሮግራማችን በጣም ገራሚ ጉዳይ ነው የምናወራው። ሚስቶች ከወሲብ በኋላ የሚፈልጓቸው 6 ነገሮች። አብራችሁ ነው። ዛሬ ሴቶች ከወሲብ በኋላ ምን ይፈልጋሉ የሚለውን ነገር በዋነኝነት እንነጋገር። እንዳልኩት ነው በጣም ሴንሲቲቭ የሆነ ጉዳይ ነው ማነሳው፣ ግን ደግሞ የህይወታችን ትልቁ አካል ነው ወሲብ። ሰው ምንድነው የምንፈልገው የሚለው certain things women want after sex የሚል አንድ አርቲክል አንድ ጽሁፍ አንብቤ ነው ከ13ቱ እኔ ጠቅለል አድርጌ 6 ነገሮች ነው ዛሬ ምነግራችሁ ማለት ነው። ከኛ ጋርም እንዲሆን ከኛ አኗኗር ጋር እንዲሆን አድርጌ እንዲሁም አንዳንዶቹ ተደጋጋሚ ስለሆኑ ከ13ቱ ወደ 6 ጨመቅ አድርጌያቸዋለሁ። ስለዚህ ሴቶች ከወሲብ በኋላ ምን እንፈልጋለን፣ ሚስቶች ከወሲብ በኋላ ምንድነው የሚፈልጉት የሚለው አንደኛ መሳም ትፈልጋለች። እንዴ አሁን ይሄ ጠፋል ምናምን የምትሉ ሰዎች ካላችሁ እውነት ለመናገር ብዙ ጊዜ ወሲብ ከተፈጸመ በኋላ ብዙ ወንዶች ጀርባቸውን ሰጥተው ነው የሚተኙት። ይሄንን ሰምቻለሁ። ልክ አይደለም እንዴ። እዛ ጋር አጠገብ ያለችው የምትወዳት ልጅ ናት፣ ሚስት ናት። ሶ ለዛ እኮ ነው ብዙ ሴቶች የምትፈልገውን ካገኘ በኋላ ተውከኝ ምናምን የሚሉ። የእውነት this is not right። ይሄ ልክ አይደለም። ከወሲብ መጀመሪያ እኮ ወሲብ ከመፈጸም በፊት ስንት ነካክተ የፍቅር ቃላት እንትን ብለ ስንት ምንድነው ቅድመ ዝግጅት አድርጋ አይደለ ወሲብ የፈጸማችሁት። ካረጋችሁም በኋላ በመተኛት አይደለም ማለቅ ያለበት ጉዳዩ። መሳም አለብህ፣ ከድል ማድረግ አለብህ፣ ማቀፍ አለብህ። አይኗን እያየ አይኗን በፍቅር እያየ ከንፈሯን፣ ጀርባዋን፣ ሰውነቷን መሳም አለብህ። አንተ በቃ ጨረስኩ ብለህ ብተኛ ልንገር። እንደውም እዚህ አርቲክል ላይ ያነበብኩትኝ እኔ መመስማማው ነገር ጥሩ ሴክስ ልታረጉ ትችላላችሁ፣ ግን ትረስት ሚ እሷ ከጥሩ ሴክስ ከመሆኑ በላይ ጥሩ ሴክስ ካረጋችሁ በኋላ ያለን የምታሳያትን ኬር የምታሳያትን እንክብካቤ ትፈልጋለች እንጂ በቃ ጨረስ ለጥ መሆን የለበትም። ይሄን ሪያሊቲውን ነው የምነግራችሁ። እንድትደሰቱ ከፈለጋችሁ ወንዶች አስደስታት እሷንም። ሶ በጣም አሪፍ ነው ያረግነው ጥሩ ወሲብ ነበረ ምናምን ብለ በቃ ልክ እንደጨረስክ ጀርባን ሰታተኛ ሳማት፣ እቅፍ አድርጋት፣ ከድል አድርጋት፣ ጸጉሯን፣ ግንባሯን፣ የተለያዩ ግዴታ የሴክሹዋል የሆነ ፓርቲ ወሲብ የሚያነሳሱ ቦታዎችን ብቻ ሳይሆን በፍቅር መሳም አለብሶ ይሄ ነው። ሌላኛው ደግሞ ንገራት። ምንድነው የምትነግራት? እንደምታፈቅራት ጨረሳችሁ አይደለ ወሲብ ዳሴት በቃ መተኛት ነው። ይሄ መሆን የለበትም። እንደምታፈቅራት ከጨረሳችሁ በኋላ ዋው you're so beautiful ቆንጆ ነሽ፣ የኔ በመሆንሽ እኮራለሁ። አንዳንዴ እንደውም ጽሁፉ ላይ ያየሁት ሴቶች ሴንስ ኦፍ ኢንሴኪዩሪቲ ይሄ አንዳንዴ ደስተኛ ላይሆን ይችላል፣ ወፍሬበታለሁ ወይም ከስቼበታለሁ የሆነ ነገር አይነት ስሜት ሊሰማት ይችላል። ቆንጆ እንኳን ብትሆን ይሄ እንከኗን ልትፈልግ ትችላለች እና አንተ ዝም ካልካት የሚመስላት በቃ ማንም ሴት ለባሏ የተሻለች ሆና መገኘት ትፈልጋለች። ስለዚህ አንተ ንገራት ቆንጆ እንደሆነች። ስወድሽ እኮ የኔ ባትሆኝ ምን ሆነ ነበር፣ እንዴት እንደምትመች ኢቭን ሴክስ ላይ ራሱ ምን ያህል እንደምትመች ንገራት። በቃ you're good አንቺ እኮ በቃ ምን እንደሚያስደስተኝ እንኳን ታውቂያለሽ በላት። ሶ አፋችሁን አትለጉሙ ወንዶች። በቃ ጨረሰ ከሷ ጋር ስለሆንኩኝ ሁሌ ስለምናረግ ታውቃለች እኮ ባልደሰት ከሷ ጋር ምን ከሷ ጋር አስቀጠለኝ ምናምን። ስቶፕ ሪዝኑን ተውት፣ ምክንያቱም ተውትና እስኪ ንገራት። ሚስት አይደለሽ? ቤት ደስ እንዲሞቅ ትፈልጋለህ? ፕሊዝ ቴል ሄር። ደግሞ አንድ ነገር የምነግራችሁ ነገር በነገርካት ቁጥር ምን ያህል አሪፍ ሴት እንደሆነች፣ ምን ያህል እንደምትስማማ፣ ምን ያህል እንደምታስደስት፣ ምን ያህል ቆንጆ እንደሆነች፣ ምን ያህል እንደምታፈቅራት በነገርካት ቁጥር አንተን ይበልጥ ለማስደሰት። ምክንያቱም ለሷ ሬንፎርስመንት ነው በቃ ይሄ የሚያነቃቃት ነገር ልክ እንደ ሽልማት ነው። ስለዚህ በተቻላት መጠን አንተን የሚያስደስትን በቃ ተራራም ቧጣ ቢሆን ታረግልሃለሽ እና አንዱ ይሄ ነው ማለት ነው። ሶስተኛ እቀፋት። ቅድም ሳማት ብያለሁ። ሳምካት ከዛ ገለስክላት ከዛ ተኛ ማለት አይደለም። እቀፋት፣ ከድል አድርጋት። ባይ ዘ ወይ
አንድ ያነበብኩት ነገር ላይ ሰዎች የየራሳችን ኤነርጂ አለን የየራሳችን ውስጣችን የታመቀ ኃይል አለ ሰዎችን ስናቅፍ ያ ኃይል ይተላለፋል ከሳምካት ከገለጽክላትም በኋላ ዝም ብለህ ጀርባን ሰጥታ አተኛ ከድል አድርጋት ከድል ስታረጋት ስታቅፋት ምን ያህል እንደምትወዳት ምን ያህል እንደምታፈቅራት እየነገርካት ነው ቃላቶች እንኳን መደርደር ሳይጠበቅብህ ስታፍቃት ስታቅፋት የተወዳጅነት ስሜት አለውልሽ you're mine የኔ ነሽ የሚል አይነት ስሜት ነው እንዲሰማት የሚያረጋት ማለት ነው ደባብሳት ሲባል አሁን ደባብሳት ስል በቃ ካለቀ በኋላ አረ ስራ ለምንድን ነው የምታበዥብን የምትሉ ሰዎች ካላችሁ trust me ምንም አይጎዳችሁም እነኚህ ሁሉን እንኳን በአንድ ቀን ባታረጉ ልመዱ ካለቀን በኋላ ይደባበሳል መደባበስ ማለት ግዴታ ሴክስ እናርግ ምልክት እየሰጣ ሳይሆን በቃ አይ ኬር የሆነ ነገር የምትወዱትን ነገር ስታዩ አታሻሽ እንደዛ ማለት ነው እዛ አጠገብ ያለችው ደግሞ ሚስት ናት ሶ ቆዳችን ላይ ባይዘው ብዙ ነርቭ ኤንዲንጎች አሉ በጣም የስሜት የሚሰጡ ነገሮች አሉ ሶ በፍቅር ስታሻሻት ለሷ ብዙ ነገር ማለት ነው ስለዚህ ዝም ብለህ ጸጉሯን ብቻ ሳይሆን ሰውነቷን ማሻሸት መደባበስ ስትደባብሳት ብዙ ቃላት ሳታወጣ ምን ያህል እንደምትወዳት ምን ያህል እንደምታስብላት ምን ያህል ያንተ በመሆኗ ደስ እንደሚል አይነት እየነገርካት ነው ጀርባዋን ብስማት ብትደባብሳት ትልቅ ትርጉም ነው ማለት ነው አምስተኛ አልብሳት ነው ምንድነው የምታለብሰው ኦብቪየስሊ ብርድ ልብስ ነው እኔ ብዙ ጊዜ እንዲህ ሰዎች ሲያወሩ ሰማለሁ በቃ ጨረሰ ጀርባውን ሰጥቶለት እሷ ለምን ዛራ ቁጣና አትሆንም ለምን የራሱ ሰብሰብ አድርጎ ለጥ ነው የሚለው እሷ ዛጋ ብርድ እየመጣ ማለት ነው እስናት አትችልም ማለት አይደለም ማለት መልበስ አትችልም እጅ የላትም እያልከኝ አይደለም ግን ልጃችሁን እንዴት ነው የምትንከባከቡት የሆነ እግሩ ወጣ ሲል ልብስ ታረጋላችሁ እግሯ ጩጫዋ ትላልቅ ልጆችም ካሏችሁ ንፋስ እንዳይነካቸው ብላችሁ ታለብሳላችሁ አይደለ ይሄም is a sign of ይሄ የአስብልሻለሁ ምልክት ነው የወድሻለሁ እንከባከብሻለሁ ምልክት ነው ስለዚህ ማልበስም ልመዱ ግዴታ ወንዶች ሴቷ እንድትንከባከባችሁ ብቻ አጣብቁ የሴትም ኃላፊነት በሌላ ጊዜ መጣበታለሁ ግን ዛሬ እናንተ ስለሆነ ማልበስም አለባችሁ ማለት ነው የመጨረሻ ደግሞ ስራ አላት ምንድነው የምትሰራላት እስኪ ምግብ አንዳንዴ ስራላት አይኖ ላበሻ ወንድ ብዙ እንደሚያናድደው ውይ እኔ ምግብ መስራት አልችልም ብዙዎቻችሁ ትላላችሁ እኔ ከዚህ በፊትም እላለሁ አሪፍ ኩክ መሆን አሪፍ ምግብ አብሳይ መሆን አይጠበቅባችሁም ወንዶች ሐሳብ ልብህ ነው የምታየው ስለዚህ ዳቦ በሻይም ቢሆን ይዘላትና እስኪጧት እኔ በቀን ስራ አይደለም ካልቻልክ መቼስ አልቻልክም ነው ኢስ ኦኬ ብዙዎቻችን ያበሻ ሴቶች መስራት አስተዳደጋችንም እንድንሰራ ተደርገን ያደግነው ሶ አይከብደንም ስለሚከብደን ሳይሆን እስኪ አንዳንዴ ሰርፕራይዝ እስኪ ቅዳሜ ቢያንስ በሳምንት አንዴ ቅዳሜ እንደምንም ብለሽ አይበዳቦ እንኳን ከከበደ እንዴ ወንደላጤ ያለ እንቁላል እንኳን ጠባብሰ ትሰራ አልነበረ ምን ነው እሷ ጋር ከበደ አይኖ የሷ ምግብ ይጥማል ካንተ ይበልጥ ግን እሱ አይደለም ብታቦካካው አንተ አብኩተ ራሱ ብታቀርብላት ያንተ ስለሆነ በፍቅር የተሰራ ስለሆነ ትበለዋለች ሶ ፕሊዝ አንዳንዴ ሰርፕራይዝ አርጓቸው ሚስቶቻችሁን ኩክ አርጉላቸው ሶ ሴቶች ከወሲብ በኋላ እነኝን እንፈልጋለን ግዴታ ስላለቀ ብቻ ወይም አሪፍ በቃ አንተ ራስን እኔ እኮ እችላለሁ ሴት አስደስታለሁ ሚስቴን አስደስታለሁ ብለ ወይም በቃ በደንብ ነው ዛሬ የፈጸምነው ወሲብ ብለ የምትኩራራ ከሆነ አተሳሳት ወንድሜ እንደው ጌሙን በማወቁ ብቻ ሳይሆን ከዛ በኋላ ያለው እንክብካቤ ነው ትልቅ ትርጉም ያለውና ሮማንቲክ መሆን ተለማመዱ ያሉናችሁ ሰዎች የሆናችሁ ሰዎች ደግሞ በርቱ ተበራቱ የሴቶችን በቀጣይ ይዤ እመጣለሁ በጣም ነው የምወዳችሁ ሐሳብ አስተያየታችሁን አስፍሩልኝ ከወደዳችሁ ላይክ